ሰላም በመላው ዓለም የምትገኙ የዩቲዩባችን ቤተሰቦች እንዴት ናችሁ? እንዴት ነው? ሁሉ አማን፣ ሁሉ ሰላም። ሰሞኑን ከአትሌት ገለቴ ቡርቃ ጋር በተያያዘ እንግዲህ የተለያዩ መረጃዎችን በተለያዩ የማህበራዊ ሚዲያዎች የሰማችሁበት እድል ይኖራል ብዬ አስባለሁ። ዛሬም ከዚህ ብዙ ሳንርቅ የተለያዩ እናንተን ይመጥናሉ፣ ለእናንተ ይጠቅማሉ ብለን ያሰብናቸውን መረጃዎች አሰባስበን በድጋሚ ተመልሰን መጥተናል። አብራችሁን እንድትቆዩ እየጋበዝኩ ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሁላችሁም ሰብስክራይብ እንድታደርጉ መጠየቅ ወዳለው። ይመቻችሁ፣ አብራችሁን ቆዩ። እንግዲህ ቤተሰብ የአትሌት ገለቴ ቡርቃ ጉዳይ በጣም ሰፊ ሽፋን ይዞ የቆየ እና አሁንም የቀጠለ ጉዳይ ሆኗል። በቴሌቪዥን መታ የደረሰባትን ግፍና የሆነባትን ነገር ከተነገረች በኋላ የተለያዩ ሚዲያዎችና ቴሌቪዥኖች ሳይቀሩ ሰፊ ሽፋን ሰጥተውት በሰፊው እየተወያዩበት እየተነጋገሩበት ያለ አንገብጋቢና በጣም ብዙዎችን ያሳዘነ ብዙዎችን እንዲማለ እንደ ያስባለ ጉዳይ ሆኖ ቀጥሏል። እያነጋገረም ይገኛል። እንግዲህ የአትሌት ገለቴ ቡርቃ ባለቤት ከመጋባታቸው በፊት የታክሲ ሹፌሯ እንደነበረና በዛም ደግሞ ትውውቅ እንደመሰረቱ በዛም ትውውቅ ደግሞ ትውውቁ አድጎ ለትዳር እንደበቁና ትዳራቸውንም ለተወሰኑ ጊዜያቶች በጥሩ ሁኔታ ሲመሩ እንደነበረ እሷም ደግሞ ትረስት እንደምታደርገውና እንደምታምነው ከዛም ባለፈ ከማመንም በዘለለ በተግባር ያላትን ንብረቶች በሙሉ ማንቀሳቀስ የሚችልበትን ኦቶሪቲ ሰጥታው ያንዳንዱን ነገር በሙሉ ውክልና ሲያንቀሳቀስ ቆይቷል። እንግዲህ በዚሁ እድል መሰረት ሁሉንም አይነት ንብረቷን ሲያንቀሳቀስ ቆይቷል ማለት ነው እና ለአትሌቲክስ ውድድር ወደ ውጭ በሄደችበት ወይም ውጭ ሀገር በቆየችበት አጋጣሚውን ተጠቅሞ ይህ ባለቤቷ ያላትን ንብረት በሙሉ ማለትም 10 በመንግስት የተሸለመቻቸው ቦታዎችንና እሷም ደግሞ የገዛቻቸውን ጨምሮ 10 ቦታዎችንና እንደገናም 4 ተሽከርካሪዎች ሸጦ መሰወሩንና በዚህም ምክንያት ደጋግማ ለመፈለግ በሞከረችበት ሂደት እናቱ ጋር የሄደበትን ታውቅና አታውቅ እንደሆነ ለመጠየቅ ስትሄድ እናቱም ደግሞ ያለበትን አላውቅም በማለት ትመልስለታለች። በዚህም ምክንያት ለፖሊስ ላመልክት ወይ ብላ እናትየውን ስትጠይቃት እናትየዋ ደግሞ በፍጹም መደወል የለብሽም ይመጣል የሚል ምላሽ ትሰጣታለች። ወዲያውም ደግሞ እናቷ ጋር ደርሳ በመጣችበት ቅጽበት ስልኳ ይጠራል። ስልኳንም ስታነሳው የባለቤቷ ስልክ ነበረ። ለምንድን ነው ቤተሰብ የምታስጨንቂው? ያለ ስምስ የምትሰጪ ለምንድን ነው? የት ነው የጠፋሁት? አለሁኝ ወደ አንድ ቦታ ጸበል ሂጃለሁ የሚል ምክንያት ሰጥቷት ይቆያል ማለት ነው። በዚህም ምክንያት ምንም አይነት እንቅስቃሴ ሳታደርግ ትቆያለች። ከዛ በኋላ ግን ሁኔታው የመረረና ጉዳዩ ዝም ብሎ ነገር እንዳልሆነ አትሌቷ ትረዳለች። አትሌቷ ይህንን ነገር ከተረዳች በኋላ ጉዳዩን ወደ ፍርድ ቤት ወስዳ የተለያዩ ፍርድ ቤቶች የቆመች ሲሆን ፍርድ ቤቶች ግን ለእሷ እንዳልፈረዱ በምን ምክንያት እንደሆነ ባይታወቅም አብዛኛውን ፍርዶች ለእሱ እንደሚፈረዱና ኢቭኒፍ አሁን የምትኖርበትን ቤት ሊሸጥ እንደሆነና ጎዳና ላይ ልትወጣ እንደሆነ አንስታ ነው እንግዲህ በኦሮመኛ በተዘጋጀው ሚዲያ ላይ የተናገረችው ማለት ነው። ከዛ በኋላ የተለያዩ ማህበራዊ ሚዲያዎች፣ ቴሌቪዥኖች ሽፋን እየሰጧት ያሉበትን ሁኔታ ሁላችንም አይተናል፣ ተመልክተናል። አትሌቲክስ ፌዴሬሽንም የራሱን የሆነ መግለጫ ሰጥቷል። ይህ ጉዳይ የአትሌት ገለቴ ቡርቃ ጉዳይ አይደለም። አትሌት ገለቴ ቡርቃ ጉዳዩን ወደ ሚዲያ አመጣችው እንጂ ሚዲያ ያላመጡ ብዙ በዚህ አይነት ምክንያት ወይም በዚህ አይነት ሁኔታ እያለፉ ያሉ አትሌቶች አሉ። በደል እየደረሰባቸው ያሉ አትሌቶች አሉ። እነዚህም አትሌቶች ወደ ፍትህ መምጣት አለባቸው የሚል ጥሪም ጭምር የተላለፈበት ሆኗል ማለት ነው። ከዚሁም ጋር ተያይዞ ለዚች አትሌትና ለሌሎችም አፒዩዝ ለተደረጉ ወይም ደግሞ ፍትህ ለተዛባባቸው አትሌቶች እንደሚቆም የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ስለሺ ስህን ተናግረዋል ማለት ነው። እንግዲህ ውድ ተመልካቾቻችን እቺ እንስት በጣም በሚገርም ሁኔታ ለሀገሯ ብዙ ወርቅ ያመጣች ብዙ ጊዜ የሀገሯን ባንዲራ በውጭ የአደባባዮች
ያውለበለበች ጀግና ሴት ናት። ለዚች አይነት ጀግና ሴት እንዲህ ያለ ውርደትና እንዲህ ያለ ክደት አይገባትም። በእውነት ትክክል አልነበረም፣ መሆን አልነበረበትም። ከሆነ በኋላ ግን ሁላችንም እኛ የፍትህ ጥያቄ በመጠየቅና የሚያስፈልገውን እገዛ በማድረግ ከጎኗ መቆም አስፈላጊ ነው ማለት እንወዳለን። እንግዲህ ይመቻችሁ። የተወሰኑ ከተለያዩ ቦታዎች የሰበሰብናቸው የቀነጫጨብናቸው አጫጭር ቪዲዮዎችን እንድታዩ እንጋብዛችኋለን። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ሳታደርጉ እንዳታልፉ አደራ ማለት እንወዳለን። ምክንያቱም በዚህ የዩቲዩብ ቻናል ብዙ ጠቃሚ ነገሮችን የምታገኙበት ነው። ብዙ መልካም ነገሮችን ትገበዩበታላችሁ። ይመቻችሁ። እንወዳችኋለን።